ለምን ይሄንን ነገር ማለት ነው አሁን ብዙ ሰዎች ሩታ አድርገው ምናምን ነው የምትሉት እንደው ሩታ አድርገው በሆነ እንደው ሩታ ይሄ ሐሳብና እቅድ ያንቺ ሆኖ በሆነ ፍሬን ነው ማለት ያንቺ ሆኖ በሆነ እንዴት ደስ እንደሚለኝ ወራዳነቱን ስላሳየሽን አንቺ አድርገሽው ከሆነ ለምን ጥሎሽ እንደሄደ ለምን ትዳሩን መፍታት እንደፈለገ ለሴት ልጅ ምን አይነት ቦታ ወይም ደግሞ በሴት ልጅ ላይ እንዴት እንደሚቀልል ስላሳየሽን እንደው እድሜሽ ይርዘ ላንቺ ያለኝ ቦታ እጥፍ ነው የሚሆነው አንቺ አድርገሽው ከሆነ ይሄንን ነገር አሁን ብዙ ሰዎች ሊወቅሱሽ ምናምን ይፈልጋሉ አይደለ የሩታ እጅ አለበት ሩታ ናት ይሄን ነገር ያቀደችው እንኳን እንደው አድርገሽው ከሆነ ምን ነው እኔም ባልሽ እንደኔ የሚደሰት የለም በነገራችን ላይ ምን አባታችሁ ልታመጡ እሷ እንኳን አድርገው ቢሆን አያችሁ ጻድቁ የናንተ አብርሃም የናንተ ካህኑ ምን እንበለው እስኪ አስቀዳሹ ምን እንበለው ዘማሪው እንበለው ፓስተር ሰባኪው እንበለው ለእናንተ እንደዛ ነው አብርሃም ይሄው ዛሬ ምን እንደምትሉ እናያለን ጀመረ እዩት እኔ ቆይ ማለት ስተኛና ስተበትብ ምንም ያልመሰለ ሰውዬ ወጥመር ነው ይሄ ነገር ባለፈው ሸውደውኛል አቅደንና አስበን ያደረግነው ሆን ብለን ያደረግነው ያሉኝ ሰዎች አሁን መልካም ነገር አስባችሁ ልትቀርበኝ አትችልም ብለ ማሰብ ያልቻልክ ሰውዬ አንተ ሁሉ ጊዜ ታብታብ ካረክ በኋላ በቃ ምን እንደሆነ አታውቅም እንዴት እንደመጣ አታውቅም እንዴት እዚህ ክፍል እንደተገኘ አታውቅም አንተ ሁሉ ጊዜ የሚያስጨንቅ ከሷ ጋር በመጋደም ወይም ሴት መቀያየር ሳይሆን ሩታ ናት የኔ ነገር ያደረገችብኝ እንዴ ታድርግ ሩታ ሴት በላከችብ ቁጥር አንተ የርክ ትጋደማለህ እንዴ ፍላጎት እንጂ ያጋደመክ ሩታ ሴት ስለላከችብ ወይም ደግሞ የሩታ ሐሳብ ስለሆነ አይደለም እኮ እንዴት ነው የምታስቡት ይሄንን አስተሳሰባችሁን አስተካክሉት ወይም ሩታ ናት ወይ ሩታን ንቅር ተማክረው ነው ምናምን እንኳን ተማከሩ ባደረጉት ምንም የምታመጡት ነገር የለም መሰደብ እንደሆነ ብርቁ አይደለም የናንተን ስድብ ብዙ የለፋችበት ብዙ ያደረገችበትን ነገር እንኳን አታለች ምንም የሚመጣባት ነገር የለም ግን እሱ ከሴት ጋር የሄደ መጋደሙ ሳይሆን የሩታ እጅ አለበት የሚለው ነገር ነው ለሱ በቃ በጣም ከባዱና ኢምፖርታንት ነገር ለሱ በጣም በቃ የሆነ ትልቁ ነገር እንጂ እዚህ ክፍል መገኘቱ በቃ ለሱ ሲከራከሩ ለከሱ ጎን ሲቆምለት ስለነበሩ ሰዎች ምናምን ጉዳዩ አይደለም ብቻ ሩታ ለምን አወቀች ወይ ሩታ ለምን እዚህ ተገኘች ወይ የሩታ እጅ አለበት ነው ከተደረገና ከተደረጋችሁ በኋላ ነው ጉድሽ አየሽ አልባት ገባ ለምክንያቱም ያንተ ስራ ስለሚታወቅ ኤፍሪካ አንተ ነውርና ይሄ መባለግ ጌጥክ ስለሆነ አንተ ያስተብራል መሰለኝ አይደለ ከሰሩ ልክ ያንተ ስራ ከሰራ በኋላ አንተ እንዲህ አመጣው ልማድ ነው ሁሌ ላንተ ነውርና ላንተ ስለሰራ ማለት እኔ ተጠያቂ መሆን አልችልም በዚህ ስራ ነው ቤት ተነስተው አንተ መቼ ወንድ ነገር ይልኝ እና ሁለታችሁ ስራ ነው የሁለታችሁ ስራ ነው ሩታ ያንቺ ነው ወንድሜ እሷ ሴት ልካብ ሊሆን ይችላል አንተ እንደምትለው በፍቅር እንድትጠመድ ወይም ፍቅር በቃ አሁን ከፍቅር ጋር የተፈጠረው ነገር እንዲፈጠር ፍቅርን ወደ አንተ ልካብ ሊሆን ይችላል ግን እንዲቆምባል አላደረገችም አይደለ እንድትሻፍድ አላደረገችም አይደል ልብስህን አላወለቀችም አይደል አልጋ እሷ መታ አልያዘችም አይደለ 2 ቀን ሙሉ እዚህ እንድታሳልፍ እሷ አላደረገችም እሷ አሁን እንዳልከው አንተ የዚህ እቅድ አካል ልትሆን ትችላለች ነው አይደለ ነች የሞን ጅል ነው የሚመስልሽ ማለት የልጅነት ፍቅር ነጥቀሽኝ ኦኬ ምናምን ብዬ እንደ ጓደኛ መቀጠል የሚመስልሽ ማለት ኖርማል ነገር ምንም በቀል ነው ነገርየው ማለት ፍቅርም በቀል ነው ያሹ ማለት ነው የልጅነቴን ቀምተሽኝ ምናምን ነገር ብትዩም አያስኬድም ይሁን በቃ ምክንያቱም በጣም ረጅም ጊዜ ሆነ እንደዚህም ደረጃ እንድትዳረሽ